ማታ እንደው ቁጭ ስትሉ ምእመናን እንድታነቡ መከራችኋለሁ። እንደው ምን እናንብ የምትሉ ከሆነ ምናልባት የንባብ ፍላጎት ያላችሁ ቤታችሁ ቁም ሳጥን ላይ ወይ መደርደሪያ ጠረጴዛ ላይ መጽሐፍ ቅዱስ ያላችሁ ሰዎች ካላችሁ ምን እናንብ ብላችሁ ከጠየቃችሁኝ እንግዲህ እንደየ ግንዛቤ ደረጃችሁ የሚመከረው መቼ ለጀማሪ አንባቢ የዮሐንስ ወንጌል አንብብ የዮሐንስ ራእይ አንብብ ተብሎ አይጠቆም። እንደው ዘሎንት ማለት ነው። እንዳቅማችሁ እኔ እንደው ለስለስ ያሉ መጻሕፍትን ከመጽሐፍ ቅዱስ ውስጥ ልጠቁማችሁ እችላለሁ። ማስተዋሻም ልትይዙ ትችላላችሁ። እስከዛሬ የምታነቡ በንባብ የበሰለ ልምድ ያላችሁ ሰዎች ካላችሁ እንግዲህ ብዙ መጽሐፍ ቅዱስ የሚመረጥ የለው ከአስከፈ ሁሉ ፈውስ ነው፣ ሁሉ መድኃኒት ነው። ነገር ግን ለጀማሪ አንባቢ እንደው ከምን ብንጀምር ጥሩ ነው የምትሉ ከሆነ መጽሐፈ ምሳሌ እየሰማችሁ ነው። መጽሐፈ ምሳሌ፣ መጽሐፈ መክብብ፣ ተግሳጸ ሰሎሞን፣ ጥበበ ሰሎሞን፣ መጽሐፈ ሲራክ፣ መጽሐፈ ኢዮብ፣ መዝሙረ ዳዊት እንደደሞ የነገስታቱ ዜና እነዛ ጥሩ